አስተማሪ ታሪክ። በአንድ ወቅት አንዲት ወጣት ወደ እናቷ በመሄድ ኑሮ እንደከበዳትና ተስፋ የመቁረጥ ደረጃ ላይ እንዳለች ነገረቻት። አንዱ ችግሬ አበሳጭቶኝ ሳልጨርስ ሌላ ይተካል፣ በእርሱኛው ደግሞ ውስጤ ተጎድቶ ገና ሳላገግም ሌላ ይጨመርብኛል በማለት ከፍቅር ሕይወቷ ጀምሮ እስከ ሌሎች አስቸጋሪ ገጠመኞቿ ስሜታዊ በሆነ መልኩ አንድ በአንድ ገለጠችላት። በጥበቧ የምትታወቀው እናት ወደ ልጇ ጠጋ በማለት ዳበስ አድርጋት ፍቅሯን ከገለጠችላት በኋላ አሁን ለጊዜው ተረጋግታ ሥራ እንድታግዛት ጠየቀቻት። ልጅ ፈቃደኝነቷን ከገለጸች በኋላ እናት ምንም ጊዜ ሳታባክን አንድን ነገር እንድታደርግ ለልካ አዘዘቻት። 3 ድስቶችን ውሃ በመሙላት በምድጃው ላይ ጣጂ አለቻት። እናት ልጅ የተባለችውን ለመፈጸም ወዲህ ወዲያ ማለት ጀመረች። ያን ካደረገች በኋላ በመቀጠልም በእያንዳንዳቸው ውስጥ የተለያዩ ነገሮችን እንድትጨምርባቸው ነገረቻት። በአንዱ ድስት ውስጥ 1 ካሮት ጨምሪበት፣ በሚቀጥለው ድስት ውስጥም እንደዚሁ 1 እንቁላል ጨምሪበት፣ በሦስተኛው ውስጥ ደግሞ የቡና ዱቄት ጨምረሽ ነይና ንግግራችንን እንቀጥል። ልጅ የተነገራትን ካደረገች በኋላ ወደ እናቷ መጥታ ንግግራቸውን ቀጠሉ። ከተገናኙ ሰንበት ስላሉ ብዙ የሚነጋገሯቸው ነገሮች ነበሩና ሳያስቡት ቆየት አሉ። ይህንን ሁሉ ስታደርግ እናት ምን ለማድረግ እንደፈለገች በሚገባ ታውቅ ነበር። ከዚያም እናት በድንገት ከእንቅልፉ እንደባነነ ሰው የጣልሻቸውን ድስቶች ረሳሻቸው እኮ በማለት ልጇን አስታወሰቻት። ልጅ በፍጥነት ወደ ድስቶቹ በመሄድ ምድጃውን አጠፋችና ወደ እናቷ ተመለሰች። እናትም በይ ተመለሺና ያበሰልሻቸውን 3ቱንም ነገሮች አንድ በአንድ ይዘሽ ነይ አለቻት። ልጅም ሳህን ካመጣች በኋላ ካሮቱንና እንቁላሉን በጥንቃቄ ከድስቱ ውስጥ በማውጣት አመጣች። ተመልሳ ቡናውን ለማምጣት ከመሄዷ በፊት እናት ለልጇ በእንቁላሉ እና በካሮቱ ላይ ያየሽውን ለውጥ ንገሪኝ አለቻት። ልጇም በመጀመሪያ ካሮቱን ከነካካችና ካጤነች በኋላ ወደ ውሃ ውስጥ ከመግባቱ በፊት ጠንካራ ነበር፣ አሁን ግን በጣም ለስላሳ ሆኗል አለቻት። በመቀጠልም እንቁላሉን ከነካካች በኋላ ቀድሞ እንደነበረ ስላገኘችው እንቁላሉ ምንም ለውጥ የለውም አለቻት። እናት ግን በመመለስ የእንቁላሉን ላይ ላዩ እንጂ ውስጡን አላየሽውም አለቻት። ልጅም እንቁላሉን ሰበር ስታደርገው ውስጡ ጠንክሮ አገኘችው። ስለዚህም ወደ ውሃ ውስጥ ከመግባቱ በፊት ውስጡ ፈሳሽ እንደነበረ እርግጠኛ ነኝ፣ አሁን ግን ጠንክሯል አለቻት። በመጨረሻም ለልጇ አሁን የቡናውን ዱቄት ከድስት ውስጥ አውጭና አምጪው አለቻት። ልጅ ትንሽ ግር አላት። ቡናው ከውሃው ጋር ተዋህዷል፣ እንዴት አመጣዋለሁ ብላ አሰበች። በዚህ ሐሳብ ተመስጣ ወደ ቡናው ስትሄድ መዋሃድ ብቻ አይደለም፣ ቡናው የውሃውን መልክ፣ መዓዛና ጣዕም ሙሉ ለሙሉ ለውጦታል። ከዚያም ቡናውን በ2 ስኒዎች በመቅዳት ወደ እናቷ ወስዳ እየጣጣሙት መነጋገራቸውን ቀጠሉ። ልጅ እናቷን ምን አስበሽ ነው ይህንን ሁሉ ያስደረግሽኝ አለቻት። አየሽ አለች እናት፣ እነዚህ 3 ነገሮች አንድ አይነት ሁኔታ ውስጥ ነው ያለፉት፣ በፈላ ውሃ ውስጥ። ካሮቱ ካለፈበት ሁኔታ ምንም ነገር መቋቋም እስከማይችል ድረስ እጅግ ለስላሳ ሆነ። እንቁላሉ ደግሞ ካለፈበት ሁኔታ የተነሳ ውስጡ ጠነከረ። እነዚህ 2 ነገሮች በገቡበት ሁኔታቸው ተጽዕኖ ስር በመሆን ባህሪያቸው ተለወጠ። ቡናው ግን በገባበት ሁኔታ ላይ ተጽዕኖ አመጣ። የገባበትን ቦታ ጣዕም፣ ጠረንና እንዲሁም ቀለም እንደለወጠው ተመልክተሻል። እናት በመቀጠል እንዲህ አለቻት፣ አንቺም በምታልፊበት ሁኔታ ያለሽ ምርጫ ከ3ቱ አንዱ ነው። 1 ልክ እንደ ካሮቱ አጉል ልፍስፍስና በሁሉም ነገር የሚጎዳ አይነት ሰው እንዳትሆኒ ልታስቢበት ይገባል። 2 በተቃራኒው የምታልፊበት ሁኔታ ልክ እንደ እንቁላሉ ውስጥሽን አጉል ጠንካራና ደንዳና እንዳያደርገው ተጠንቀቂ። 3 ከእነዚህ ሁኔታዎች ይልቅ የተሻለው መንገድ በምታልፊበት ሁኔታ ሁሉ በቀላሉ የሚነካና የሚፈርስ ደካማ ወይም ከጉዳት የተነሳ አጉል ጠንካራ እና አትንኩኝ ባይ ሳትሆኚ ልክ እንደ ቡናው ሁኔታውን የምትለውጪ የተጽዕኖ ሰው ልትሆኚ ይገባል። ሰላም ሁኑ።